Multimedia. ቆይ አንተ መች ነው የምትለወጠው? ምንድነው ችግር? ኧረ እባክህ ተው። ምን ነው ልብህን አንተ አልከው? እኔ በቃ ከዚህ በኋላ በጣም ሰልችቶኛል። በእናትህ አልችልም ነው። በጣም ጥሩ። እንግዲህ ከፍሎ ካንተ ጋር ግብ የሚፈጥ ሲገባ ይተሽዋል አይደል? እንዴት አይኔን እያየኝ እንደነበረ እስኪ እኔ ልንከራተትበት። ያንቺ ነው እሷን ዝም ብለሽ ነው ማትታለቂ። ስሚ ከወራት በኋላ አለቃሽ መሆኔ እንዳለሽ በር ላይ ነው የምተኛው። አይዞሽ ሚዜ ያደርግሻለሁ። ላማለኝ በሰማይ ወንተል ማላይ መጀመሪያ ላንቺ ብራለሽ። ስሚማ አስበሽዋል? ኪሩና ሴክሲ ተብሎ በትልቁ ፎቶችን ተሰቅሎ ሴክሲ። አቤት ምንድነው እንደ ቁራቁመሽ ወሬሽን የምትተውት? አርፈሽ ስራሽን ስሪ። እየሰራሁ እኮ ነው። መጥተሻል እንዴ ማርከን? አዎ ማርከን ስራ ጥሩ ነው? ጥሩ። ከስራ በተደጋጋሚ እያረፈርሽ ብዙ ክስ ቀርቦብሻል። እሺ አስተካክላለሁ። ደህና ነህ አቶ ኪሩ? ደህና ነኝ። ከዚህ ደሞዝ ላይ ምንም አልቀነስልሽም። ሙሉ ደሞዝሽን ነው የምከፍልሽ። አመሰግናለሁ። ምንም አይደል። ሴክሲን ጥሪያት በዛ። ምንድነው የሚያስቀው? ወይስ ለምን አልተናገረችኝም? ኧረ እንደዛ ብዬ አይደለም።
ግን በቃ አጋጣሚው በጣም ገርሞኝ ነው። የሆነ ፊልም እኮ ትዝ አስባለኝ ታውቂያለሽ? እንደዚህ እየሄደ እሷም እንደዚህ እየሄደች ይጋጩና ወረቀቷ ተበትኖ እሱን ለማንሳት ጎንበስ ሲሉ እንደገና ግንባሯን ይገጫታል። እሱ በጣም ትዝ ብሎኝ ነው። ታዲያ ይሄን ነው ፊልም እየሰራ ነው ብሎክ ነው እንዴ? ኧረ እማዬ ይኸውልሽ ይሄንን ራሱ አጋጣሚ አንዱ ፊልመኛ ይሄን ጽፎት ይሆናል። ማን ያውቃል? የኔ ወንድ ፊልም ከማየት ውጪ በጣም እንደዚህ ማተናደሽ አትሄጂም እንዴ? ባይ ቼቼ እንደዚህ ማተናደሽ አትሄጂም። ያሽ አንድ ቁጥር ሳቢ አስፈላጊ ነው እንዴ? በጣም አስፈላጊ ነው እንጂ የምትስቢውን ቁጥር እኔ በቃሌ ካወቅኩት ይቅርታ ታደርጊልኛለሽ፣ ካላወቅኩት ደግሞ አዝዬ ቤትሽ አደርስሻለሁ። በቃ ሳቢ ግድ የለሽም ሳቢ። እሺ በይኛ ሳቢው በቃ ሳቢ። እሺ 7 ቁጥር ነሽ። ስለዚህ ይቅርታ ታደርጊልኛለሽ ማለት ነው። ወዴት ነው? ስሚ ያልሽ እፍርታም ነሽ። እሺ በር ሲከፈት አሰሚም እንዴ? ሌባ ቢገባስ? ሌባ ቢገባስ ምን አድርገዋለሁ? ትጮያለሽ፣ ኦ ትያለሽ። ከዛም በኋላ እኔ ሱፐርማኗ እህትሽ መጥቻ አድንሻለሁ። አረ ፓራ ወይኔ ማይ ቆይ እዚህ ጋር ቆሻሻ አለው። እስቲ አዎ በእናትሽ ቅድም ነው አንዱ ላይ ያልወደቀ መሰልሽ እንዳለ እቃዎችን ያስጣለኝ። ታላየም ይሆናል። አረ ምን አይ የዘንድሮ ወንዶች ማለት ነው የሆነ ሚስት ከመንገድ ላይ ከሰልፍ ላይ ምናምን የሚገኙ ይመስላቸው አንዱ ሰልፈኛና እግረኛ እህቶቻችን። በዛ ላይ ማለት ነው እላይ ላይ ህንድ ፊልም አልሰራ መሰልሽ? ማርዬ ብዙም እኮ የሚያናድድ ነገር አይደለም። ግን ህንድ ፊልሙ ምንድነው? የሆነ ካርታ ደረደረና አንዱን አውጪው አለ። ከዛ እኔ ደግሞ ሻልኩና አንዱን አወጣሁት። ያወጣሁትን ቁጥር ቀድሞ አውቆታል። 7 ቁጥር ነበር። 7 ቁጥር ማለት እንዴት አወቀው? እኔ እንጃ። መድኃኒትሽን ወስደሻል? ሄሎ አንተ ምን አለበት ተጋደም። ቆይ ምንድነው ሐሳብህ? እንዳትዘጋው። ይኸውልህ ፒያሳ አካባቢ አንድ ካፌ ሄድና አናግራቸው፣ ዴሊቨሪ ይፈልጋሉ። አንድ ወር ሙሉ ተኛ፣ ደግሞ ሌላ ሳምንት ለመተኛት። ኧረ እባክህ ሰውዬ እድልህን ተጠቅ ስሚማ ኧረ ይሄን ሰውዬ አንድ በይው። ከተቀመጠ ጀምሮ አይኑ አንቺ ላይ ነው። እባክሽ ተይው፣ ሲሰለችው ይተውኛል። እንዴ እንደዚህ ብላለሽ? ሰገኝ ተቀመጠውን ቱጃራ አያችሁት? የናጠቀ ቱጃራ 2 ቅምጦች አሉት። እና ምን አለ አንዷን ባደረገ። ገንዘብ አለው ብሎ መልከቱ ማግባት ገንዘቡ የሚያልቅና ሁለተኛ ተከታተለሽ። እቺ ልጅ ምን ሆና ነው እንደዚህ ተገጥሮ ነች ማለት እንዴ? አህያውን ፈርቶ ዳውላው ነው አለ። ያቻታት ነግሪያት። ስሚ ቆይ ስሚ
ቆይ አንቺ ቆይ ካለቃችን ጋር የሆነ ነገር ጀምረናል ምናምን ስትይ አልነበር እንዴ? ኧረ እባክሽ ብር እኮ ነው። ከነገሩ አንቺ ስለ ብር የት ይገባሻል? ብር ይገባሻል? ብር እኮ ነው። አይ እንግዲህ አንድ ራስሽ ሰውየው የሌለበትን በግፊት ያታስዩት ስራችሁን ብትሰሩ ይሻላል። እሺ ዋው አባቱን የሚያምረው ላይ ቀርታ ድረስ የመጣው መልካም እኔ ባልኩ ነው በፊት ስናምን ቲፕ ምናምን ሰጥቼ ይቅርታ ትሻላለህ። ሙዬ ሰላም ሰላም እንዴት አለ ቆንጂ ምን ልታዘዝ? መንፈስ እንዴ መንፈስም አላችሁ እንዴ? ምንድነው የቤት ስፔሻል እባክሽ? የቤቱ ስፔሻል ትኩስ ነገር ከፈለክ ሻይ አለ፣ ቡና አለ፣ ስፔስ የስራ አስኪያጅ ቢሮት ነው። ምን ነው ችግር አለ? አይ ችግር ሳይሆን ቀጠሮ ምናምን ብታይ ነበር። ያው እኔ የምልሽ ምንድነው ማኔጀሩ ሼባ ምናምን ነገር ነው እንዴ? ዴሊቨሪ አንተ እዛ በይው። ወይ ጉድ! ሶስቴ ነው የጠበቀ። ምን አንተ ለምን ከማይነ ሰው ጋር ነገር እኔ የሚጨቃጨቅ ነገር አለብህ ማለት ነው እንዴ? ወይስ ሶስት ይመጣኛል እንዴ? እንደገና ነው። እሺ በቃ እናት እንደዚህ ነው እሺ። ስፔሻልስ ጥብስ ነው ስፔሻል ስለሆነ ይችላል። ከፈለገ ምን ይመስላል? በእናትሽ ቆንጆ ደሃ የቅጥር መቶ ይዛል። ሰላም ቸርነት ደስታ 30 ደቂቃ አርፍደሃል። ጓደኛዬ ይኸውልህ ከተማ ውስጥ 10 ታክሲ ያለ ነው ይመስል ተጋፍቶ አንድ ካመለጠ የሚመጣው እንዳለ ይሞላ በዛ ምክንያት ይሄ የስራ ቦታ ነው። እኔም አንተም በህግ የምንመራው ፒሳራ እናስተካክለዋለን፣ ችግር የለውም። መልካም እንዳልኩ በህግ ነው የምንመራው። በዚህ ከተስማማህ እዚህ ላይ መመሪያዎች አሉ። አንብብና ስራ መጀመር ትችላለህ። ችግር የለውም፣ ተስማምቻለሁ። ጥሩ። ህግና ደንብ ይከበራል። ያዝ። ጥሩ። ህግና ደንብ ይከበራል። ሳይክል ተዘጋጅቶልሃል። ስራ መጀመር ትችላለህ። ደሞዝም የሚታሰብልህ በ7 ነው። መጀመሩ ችግር የለውም ጀምራለሁ። ግን ዛሬ እኮ ስንት ነው? ይኸውልህ ሌሎቹም ሰራተኞች ደሞዛቸው የሚከፈላቸው በ7 ነው። ስለዚህ አንተም አብሮ ይከፈልሃል። መሄድ ትችላለህ። ጨርሰሃል። እሺ አብሽሪ፣ ቻው። ተስፋ በእኔ ዓለም ውስጥ እንዳልተቋጨ ነጠላ ነው። ነጠላ መሆኑ እንጂ መቋጨት አለመቋጨቱ፣ ውብ መሆን አለመሆኑ ልብ የሚለው የለም። ስለዚህ ነጠላ መሆኑስ ቢቀር ተስፋስ የሚባለው ቢጠፋ አስባለሁ። ይሄን አስብና የማርካን ልፋትስ ለምን እንዲህ እንደሆነ አላውቅም፣ ግን በጥፋቱ ተቀጥቻለሁ።
ድጋሚም የሚባል እድል የለኝም። ረፊ ቤተል ጠንካራ መሆን አለብሽ ለማርካስ ከቲፑ ይሻልሻል ወይስ ልሸኝሽ? ምን ነው ንቀሻት ነው? አመሰግናለሁ ራሴ ሄዳለሁ። ከእግረ መንገዴን እኮ ነው የምሸኝሽ። ሰውዬ እየተጨቃጨቁ ነው እንደወለዱ እንዴ? ምን ማለት ነው ደግሞ? አንቺንስ ምን እየተደባደቡ ነው የወለዱሽ? ኧረ ምን አይነት ሆነ ባካችሁ። እሺ አሁን ልሂድ ወይስ ትሄዳለህ? እሄዳለሁ። አይገርምሽም? እሺ እሺ። እንዴት ነህ ጋሼ? ሄሎ ማርካን፣ እንዴት ነሽ? ደህና ነኝ። እንዴት ነህ? መጣህ እንዴ? አይ አልመጣሁም። የተወሰኑ ፕሮግራሞች ነበሩብኝ፣ መምጣት አልቻልኩም። ቤተል እንዴት ናት? በጣም ደህና ናት። አሁን ለውጥ አላት። በጣም ጥሩ። ቤት የሚቸግራችሁ ነገር ካለ ምናልባት። ችግር የለውም፣ ምንም የሚቸግረን ነገር የለም ጋሼ። እርሱ እኮ ማከራየት ይችላሉ ቤቱን። እኛ ትንሽ ቤት ተከራይተን መኖር። ኖ ማርካን፣ በፍጹም ይህን የማደርገው ለእናንተ ስል ሳይሆን ለራሴ ስል ነው። ስለዚህ ነገር አንቺ መጨነቅ የለብሽም። ግን እኮ ጋሼ ማርካን፣ በቅርቡ እመለሳለሁ። ምናልባት ግን አጭር ጊዜ ስለሚኖረኝ ላንገናኝ እንችላለን። እሺ ጋሼ። ጥሩ። ቤተልን ሰላም በይልኝ። እሺ እላለሁ። ሰላሙን። እሺ እባክሽ ሴቷ ሞይለር ንባብ ላይ አልተቻለሽ። ቁጭ ካለ ተቀምጦ ማንበብ አይሻልም? ደህና ነሽ? ውሎ እንዴት ነበረ? ውሎ ዝም ብዬ ከምቀመጥ አልኩልሽና እህትሽ ቱታዬን በስኒከሬ በቦዲ አደረኩኝና ዋ ብዬ እዚህ ፌርማታው ጋር ቆምኩልሽ። ከዛማ አላፊ አግዳሚ አላስቀምጥ አላለኝም። ኧረ ምነው አልኩኝና ከዚህ እስከ መስቀል አደባባይ በሩጫ እንኳንም ኦሎምፒክ ኮሚቴ አላገኘሽ። እቺ ጎበዝሽ ከየት መጣሽ ብሎ ከሀገር ነበር የሚያስወጣሽ። እኔ የምልሽ ግን ዛሬ አንዴም ሳትደውይልኝ ሩጫ እንዳላስተባቡን ብዬ ነዋ። ስሚኝማ ሰውየው መጣ እኮ። ሽማግሌው? ኧረ ጦሴን የነጅ ፍሩ። እሱማ ተስፋ ቆርጦ ሌላ ገባ። ካፌ ባለቤት እሱ ደግሞ ይመጣል። ሌላ አይደለም፣ ሌላ ሞክሪ እስኪ። ቆይ ማን አባቱ ነው? ደብተርሽን ያቆሸሸብሽ። እረፍ። ቤቱን ማን አሳየው? ማን ያሳየዋል? ዴሊቨሪ ነው እባክሽ። እና ምን አለሽ በላች? ስራሽ ይሄ መሆኑን ባቅ በቲፕ ታረቅሽ ነበር አላለኝም? ተዛምጣችሁ? ኧረ ወደዛ ስራም አላጣሁኝም። እኔ ይሰራልሽ። እና ስለ ቁጥሩ ጠየቅሽው? ኧረ እኔ አልጠየቅኩትም። መድኃኒትሽን ወስድሽው? እና ውሎ እንዴት ነበር አንቺን ሳልጠይቅሽ? በይ አትቀልጂ። መድኃኒትሽን ወሰድሽ ወይ? ያው እኮ መድኃኒቱ አልቋልና ብነግርሽ ትጨናነቂያለሽ ብዬ ነው። በቃ እሺ ተይው። በጣም አስገራሚ
አንዴ ደግሞ ምን አደረገ መሰላችሁ? እቃውን ተሸክሞ አጃጃጃጃ እያለ በየሰፈሩ ይዞራል። ላብ በላብ እስኪሆን ቀኑን ሙሉ ነው የዞረው። ከዙላ ለወጣ ከዛ በኋላ ልክ የሆነ ሴትዮ ወጣችና ና እስቲ ባላጃ ስተኝ ስትለው ክፍት ሲያደርገው ገብሳዩ ገብሱ ነው ተሰውሽ በቃ ምንም የሚያውቀው ታሪክ የለም። ከዛ ያጀ ገብሱ ሰጥሽ አይሻልም ይላል። ምንድነው እንደዚህ ተሰብስቦ ወሬ እና ለጥቂት ስነ ምግባር ከማልቀም ብትማሩ እናንተ ቢሮ ስማ የተቀጠርከው እኮ እንደ ዝንጀሮ ሴቶቹን ሰብስበህ እንድታሽካካ አይደለም። ስራ የለም ምን አለ ብንጫወት? ዝንጀሮ እኮ 6 ወይም 7 ሴት ዝንጀሮዎችን ሰብስቦ ማጫወት ስራው ነው፣ ተፈጥሮ ነው። ያንተ ስራ ይሻል ነበር። ዴሊቨሪ እሱን ብቻ አጥብቀህ ስራ። ማር ወይ ለምን ትኖሪያለሽ? ትባይ ለምን ትያለሽ? ምን አይነት ጥያቄ ነው? እንጃ አስቤበት አላውቅም። ያው ፈጣሪ የሰጠን ህይወት ግን በጣም ውድ ይመስለኛል። አንዳንዴ ርካሽ ሆኖብኛል። ከዛን ደግሞ ለበቆሙ ብያለሁ። ደስተኛ ነሽ? ደስታ አዎ ደስተኛ ነኝ። እናታችን ጥላን ስትሄድ እኔ ገና 13 ዓመቴ ነበር። የዛኔ ብቻዬን ምን አረግሻለሁ ብዬ ነው። እስከ መቼ በሰው እርዳታ እንኖራለን? ሰው እንደሆነ ወረተኛ ነው። ግን በቃ ያንቺን ስኬት ማየት አለብኝ ብዬ ቆርጬ የተነሳው እና ደስተኛ አይደለም። የኔ ውድ አንቺ በህይወት እስካለሽልኝ እኔ ሁልጊዜም ደስተኛ ነኝ። ምንድን ነው ልታለቅሽ እንዴ? አለቅስ
አላለቀስኩም። ወሬን ቀይር በቃ አንቺ ሆነሽ ከዛ ልጅ ጋር እንዴት ሆናችሁ? ከይቱ ምግብ አመላለሹ ማለትሽ ነው? እንዴ ሊበረችው ስለካርታ ጠየቅሽ እንዴ? እባክሽ እብድ ነገር ነው። ዝም ብሎ ጀብደኛ ያጫውተዋል። ያንን ፊልም ደገመው በየቀኑ ነው። አለቃችን ራሱ ማለት ነው ታማኝና ቀልጣፋ ስለሆነ እንጂ እኔ ያባረረው ነበር። እስቲ ግን ምን አይነት ሰው ነው? እንጃ እኔ እንደውም ይመስለኛል ግን ቀልደኛ ደራሲ ምናምን የጻፈው ፊልም ነው የሚመስለኝ። ዝም ብዬ ሳየው አቋም እስኪ አቋም ነው ያልሽው? ኧረ እኔ አይቼውም አላውቅም። እናትሽ ንገሪኝ። ምንም ብትይኝ አንቺ ደግሞ እንጃ እኔ ትኩረት ሰጥቼው አላውቅም። በቃ ተይኝ እንዴ። ለምን ግን ፍቅረኛ አይኖርሽም? በህይወቴ አንቺ ስላለሽ አይመስለኝም። ብዙም አድርገው ነገር አለኝ እኔ እናቴ። ሄሎ ኧረ በእናትህ ሰውዬው የሌላ አዛ ነው። በገባውም ባልገባውም በሆነውም ባልሆነውም ነው ዝም ብሎ የሚጨቃጨቀው። እኔ እንደዚህ አይነት ነገር አላውቅም። አይኑን ነው ማጠፋለት። በቦክስ ነው የምጠብሰው። ጭራሽ ቺኮቹን ሰብስቦ ዝንጀሮ አላለኝም። ኧረ በእናትህ ቺኮቹን ነገር እንኳን ግዴን ነው ከነሱ ጋር ሙለው የሆነ በቃ ሊዘንብ የደረሰ ደመና ታውቃለህ? እንደዛ በላቸው። ኧረ አይነፉም በእናትህ። እኔ ሌላ ቦታ ስራ ፈልግልኝ። አዎ የእውነት ተዋለሁ። በቃ አንተ ፈልግልኝ። ፒስ አባት አብሽር። እሺ እንዴት ሊሆን ይችላል? የዚህ 7 ቁጥር ምሳሌ ምን ሊሆን ይችላል? እንዴት ሊሆን ይችላል?
ምንድን ነው የሆነው? አይ ትንሽ ሳላስበው ገፏትና ተሰበረባት። ይቅርታ በጣም እኔ ጥፋተኛ። እሺ ና ቢሮ አልኮል አደረግልሃለሁ። ና ቢሮ ኧረ እባክሽ አንቺ ልጅ እግርሽን አቀጠንሽው እንዴ? ምንድነው በእግር መሄድ ይሄ እያለ? በጣም ተጎዳህ እንዴ? ኧረ ዝም ብሎ ነው በእናትሽ። ለኔ ብለህ ግን እንደዚህ ማድረግ አልነበረብህም። ኧረ ችግር የለውም። እኔ እኮ ኖርማል እኮ ነኝ እኮ። አልኮል አደረገልህ? አልኮል አደረገልህ ብቻ አንዴ ጠብል አደረገው እስከ እግሬን የሰነጠቀኝ። የሚገርምሽ ነገር አይዞክ። እና ለምን በዚህ አጋጣሚ አብረን ነው ካናረግም? እሺ ናይስ። እንዳትቀኝ በዚህ አዎ፣ በቃ እንደዚህ በቀላሉ አብረን ወክ የምናረግ ጓደኛሞች ሆነን ማለት ነው። ባንዴ ጓደኛ መሆን ይቻላል እንዴ? ምን ችግር አለ? ሁሉም ነገር እኮ እንዳከበርሽና እንዳቀለልሽ እኮ ነው። ያው በቀላሉ የተጀመረ ነገር በቀላሉ ነው የሚያልቀው። ኧረ በእናትሽ ዝም በይ። እሱን እንኳን ደግሞ ያንቺን ምክር ዝም ብዬ መስማቴ። አንቺ እኮ ማለት 7 ቁጥር ወጥቶልሽ እኮ እምቢ ብለሽ አፍረሽ የሄድሽ ልጅ ነሽ። እኔ? አዎ የዛኔ ስንገናኝ 7 ቁጥር ነው ትችልሻል ነበር እንዴ? ይገርምሻል። ያሳደጉኝ ሰዎች 7 ቁጥርን በጣም በልዩ መንገድ ነው የሚጠሯት። 7 ቁጥር በጣም ብዙ ነገር ነች ይላሉ፣ ግን በጣም የሚወዳት 7 ቁጥር የኃይል የእድል ቁጥር ናት ብሎ ስለሚያስቡ ነው። ኧረ 7 ቁጥር ብዙ ነው መዘዟ። ለነገሩ አንቺ ሁሉንም ነገር እኮ ስላወሳሰብሽው ነው አይደል እንዴ? ጥሩንም መጥፎንም እኮ በደንብ ነው ማጣራት። ልክ እንደ ቱርክ ፊልም በይው በቃ። ቱርክና እዚህ ምን አንዳረገው? ኧረ በእናትሽ እንዴ ፊልም በይው እኮ ትርጉም በይው እኮ እንዳለ የምንኖረው ኑረት ትርጉም አይደል እንዴ? እንግዲህ እስካሁን እኔ ጋር የመጡት ኦሪጂናል ናቸው። ኧረ እባክሽ እንዴ ፌክማ በመሃል ላይ መምጣቱ አይቀርም። ኦሪጂናል ብቻማ ከየት ይገኛል? ይኸውልሽ በምሳሌ ላስረዳሽ። ለምሳሌ ምሳሌ አያስፈልገው፣ አታብራራ። እኔ ካልኩ ማንም ሀሳቤን አያስቀይረኝም። ኧረ እንደዛ ነው። ቸሪ ወይ ማር፣ ሰላም ያለው ቦታ ነው ያመጣኸኝ። ጭንቀቴን ማራገፊያ ቦታ ነው። ተፈጥሮ ግን በጣም ደስ ይላል አይደል? በጣም ከማን ጋር ነው የምትኖረው? ብቻዬን ነው የምኖረው። ቤተሰብስ? ቤተሰብ የለኝም። ማለት ታሪኩ አጭር ነው። ጎዳና ላይ ተወለድኩ፣ ጎዳና ላይ አደግኩ፣ ጎዳና ላይ ኖርኩ። በቃ አዎ በቃ። ቆይ ግን አንቺስ ከማን ጋር ነው? እኔ? ቆይ እንዴት አወቅክ 7 ቁጥር መሆኑ? 7 ቁጥር? የምን 7 ቁጥር? ካርታው ላይ ነው። እህቴ እኮ በጣም አሳስቧት ስጨቀጭቀኝ ነበረ። እንዴት 7 ቁጥር ሊሆን ቻለ እያለች። እንዴት መሰለሽ ያስኩት ካርታ እንዳለ ሁሉም 7 ቁጥር ስለነበር ነው። ስታስጠላ! ምን አይነት ተንኮለኛ ነው! እና ወይ ጉድ! እና እህትም አለኝ እያልሽ ነው በዚህ አጋጣሚ? ሊያው ምን ይመስልሽ ናታ፣ ጸባይ ካለ ላንተም ትበቃለች። ኧረ በቃ ጸባይ ላሳምር።
እንደውም 7 አውቆ ነው በቃ ገምቶ ነው ቢያንስ የእውነቴን ነው። በኋላ እኔም ስሄድ ስንት ቁጥር ነው ምናምን ትለኛለች። በቃ አሪፍ አይሻልም? ይሻላል። አንተ ሳይክል መንዳት እንደዚህ ይከብዳል እንዴ? ተረከዜን አሳመመኝ እንጂ። ኧረ እባክሽ እንዳለ እኔ ላይ ተኝተሻል ነበር እንዴ? ላበላ ቡላ ነው ያደረግሽኝ እንዴ? ደግሞ ፎግራለች። ምን ዋናው መሪው ነው። መሪውን ደግሞ በስነ ስርዓት ነው ያዘው። ኧረ መሪ መያዝ ፈጣሪ እንኳን አንቺን የሀገር መሪ አላደረገሽሽ። እሱስ አንተንም ያላደረገ። ኧረ እባክሽ አይተሽኛል እንዴት እንደምመራ እኮሽ። በቃ አሁን ትንሽ ረፍት አድርገናል። ደግሞ ዳይ ወደ ልምምድ ነው። ኧረ እኔ በቃ እንደክሞኛል። እሺ እንዴ መሪ ነኝ ስትይ የለ እንዴ? በቃ እባክሽ መሪ ደግሞ አይደክመውም። ተነሽ። እሺ መቆሚያው እሺ ይታሰፋል። እሺ ቆይ እኮ ልቀመጣ። ቀና በይ። ዛሬ ከርብተኸኝ እኔ የምልሽ ወይ ምን ሆነ አይቶ ነው የወደዳት? በእናትሽ ቆንጆማ ቆንጆ ናት፣ አልገባላት እንጂ ምን አለ እኔ እሷን ባደረገኝ። የሰው ወርቅ አያደምቅ። ይህች ወደዛ ተረትሽን ወይ ደህና ተረት የላት ምሳሌ ነው ደግሞ በጠዋት የሚያጨቃጭቃችሁ። ምን እባክሽ እድል ይዝች ላይ ጥሎኝ ደግሞ ምን አደረገችሽ? ተረታ ሁላ የበረት ከአኒማል አትወጣም። እንግዲህ ሰው ባለው ነው አይደል የሚባለው? እኔ ምንሽ ማለት እንዴት ነው ግን ሀብታም መሆን የሚቻለው? ሰርተሽ ነው? ሰርቀሽ ነው ይህች ወደዛ ወይም ደግሞ ቱጃር ጠብሰሽ። ሁለቱም ያው ናቸው። ለከርሲ ስትይ ክብርሽን ታጭባቸዋለሽ። ብር ካለሽ ማንም ሰው ያከብርሻል። እሱን እንግዲህ እኔ አላውቅም። የሰው ልጅ ለራሱ ክብር ከሌለው ከእንስሳ በምንም አይሻልም። ብር ስላለው ነው። ብር ካለ በሰማይ ቤት መንገድ አለ። አይ ቆይ አንቺ ምን ነው መዝገበ ቃላት ነኝ አልሽ? እና ቆይ አንቺ ደረቆርሽና እኛ መደቆር አለበት እንዴ? ለምን ቆይ ኤሌመንተሪ አማርኛ አታስተምሪ? በእናትሽ ያምርብሻል እኮ። በሉ ሴቶች እኔ ወደ ስራ ልመለስ። ጭኝ ተጫዎች እንጂ ምን ነው ዝም አልሽ? እሺ
አንድ ተጫዋች ነው ቢሮ ድረስ አስተራሽ። እሺ ያው እኔ ብዙም ጨዋታ ላይ እስከዚህ ነው ታውቂያለሽ። እኔም በሙሉ የሰው ባሪያ ሆኜ ነው ያሳለፍኩት። ያራት ግርቤ ካጎት ጋር ያለህን ቅርርብ ባላውቅም አንተ በጣም ጥሩ ሰው ነው። እሱን ስለተማመንብን እዚህ ቦታ ላይ ያስቀመጠ። አንቺ ውብና ቆንጆ አስተዋይ ሴት። አመሰግናለሁ። ኖ ኢትስ ማይ ፕሌዠር። የኔው በቅርቡ አዲስ ብራንች ልከፍት አስቤያለሁ። ያኔ ደግሞ ለልፋትሽ ክስሻለሁ። አዲስ ካፌ ልከፍት ነው እንዴ? አዎ አዲስ ብራንች ልከፍት ነው። ማር የአስቴት መስጫውን አንብበሽዋል? እንኳን ብዙም አይደለሁም ንባብ ላይ። ከግማሽ በላይ እኮ ስለ አንዲት ሴት ስብዕና ብቻ ነው የሚያወራው። ታዲያ 3 እኮ ነን ያለነው ካፌ ውስጥ። ሰኒና ሴክሲን እንደ ሰው ቆጥረሻቸው? እንቁላል እንደ ጣልሽ ዶሮ ተሰብስበው ማሽካት ብቻ እኮ ነው የሚችሉት። የኔ አንቺንማ የሚያህል እኮ የለም። አመሰግናለሁ። ስለ ሁሉም ነገር አመሰግናለሁ። በቃ ልሂድ። ልትሄጂ ነው? አዎ። በጠራራ ፀሐይ እንደ ሽንኩርት እኮ በቢላ ከትፈሽኝ ነበር። ይቅርታ አልኳል። ያው በተሳሳተ መንገድ ወስጄው ነው። አይ ምንድነው ሳሊ ነገር ነሽ እንዴ ደግሞ? ይሄ አብስትራክት ምናምን የምትሉት ነው? አይ ዲያሪ ነው ደግሞ እንዳትገልጣ። ኧረ እኔ አልገልጣውም። ምንድነው ግን ቀለበት ነው? አዎ የእናቴ ማስታወሻ ነው። አሁን ስራ ሄዳ ነው። እስቲ አንድ ልትወዳት ሴት አለች። የስራ ባልደረባህ ነች። ደግሞ ቆንጆዬ ናት። በቃ ምንድነው በቃ እንዴ? እሷስ እሺ ትወደኛለች? እስቲ እሷ ደግሞ አዎ ትወዳለች። ስላልጠየቃት ነው እንጂ እሺ ትላለች። ወይኔ ቆይ አንቺ ግን በምን አወቅሽ? አንብቤ ነው። ከፈለክ እኔ ደብዳቤውን እጽፍልሃለሁ። ኧረ በጣም ደስ ይለኛል። ዋው ቲቲ እጅም ታነቢያለሽ? የሚገርም ነገር ነው። እሺ አንቺ ግን በቃ እዚህ ዊልቸር ላይ ቁጭ ብለሽ ይሄን ሰላማዊ ህይወትሽን ትኮመኩሚዋለሽ። ይኸው እኛ እንዋከባለን። ኧረ እኔ እናንተን አድርጉኝ ስዋከበው አልኩ። ኧረ በእናትሽ ይቅርብሽ፣ እንደዚህ አይነት ምኞት አትመኝ እንዴ። ይኸውልሽ ህይወት በእናንተ ጊዜ ቀርቷል። አሁን ህዝቡ ሁላ ሰልፈኛ ሆኗል አልኩሽ። በቃ
ሰልፍ ይወዳል። የታክሲ ሰልፍ ብቻውን ራሱ ካልተሰለፍኩ ይላል። እንደውም አንዱ ምን እንዳለ ታውቂያለሽ? ለብሔራዊ ቡድኑ ምረጡኝ አላለም? እንደዛ ነው መሰለኝ ፌዴሬሽኑም እየመረጠ ያለው። ይሆናል። በቃ ይቅርታ በወሬ ያዝኩሽ። እችን ያዣት እንግዲህ እስቲ ደግሞ የማይናገረው እምቢ ብለኸኝ ነው። እንብላ። ኧረ ከዛው ላይ ነው የተነሳነው። ቆይ ነው የምልሽ እና ቆይ ዊልቸር ላይ ያስቀመጠሽ ጉዳይ ታዲያ ምንድን ነው? የዛኔ ነው ሰው ውድቅ ጭንቅላቴ ውስጥ ደም ፈሶ። በጣም ያሳዝናል። እና ቆይስ ቤተሰብ ምናምን እናት አባትሽ? አባቴ እኔ ሳልወለድ ነው የሞተው። ልክ እኔ ስወለድ እሱ ደግሞ አረፈ። እና ታዲያ ምን አግኝቷቸው ሞቱ? በምን ምክንያት? ግፊት ነበረበት እና ከመጠን በላይ ደስታ ነው። ደስታም ለካ ይገላል። አዎ። እና እናቴ ቤት ያላለችኝ ያው ወደ እግዚአብሔር ዘንድ ነው ሄደው ብላ። አንቺ ልጅ እዚህ አስቀምጠሽ ደግሞ ከመስሪያ ቤት እንዳታባሪ። በቃ ልሂድ፣ ሌላ ቀን እየመጣሁ አይሻለሁ። እሺ ቻው። በቃ ወንድም ለሌላ ጊዜ አንተ እንድትመጣልኝ ስልክ እንድትሰጠኝ። ችግር የለውም። 0922 30 ቸርነት ብለሽ ያዥው። የማን ቸርነት እንደሆነ ባናቅም ያዥው ግን ዝም ብለሽ። ይኸውልሽ ከዚህ በኋላ ግን በነፃ እንዳሁን ይጋብዘኛል ብለሽ ካሰብሽ ገንዘብ የለኝም ብትይ ራሱ እናትሽ መስሪያ ቤት ሄጄ ነው የምቀበላት። እንዴ ይቅርታ፣ እንደሞ እጅን በነፃ አይደል እንደ ያነበብኩልህ። ኧረ አረጋጊው እናት። እንዴ የትላልቅ ሰዎች መዳፍ እያነበብሽ ቀልድ እንኳን አይገባሽም እንዴ? በቃ ደግሞ ይመጣለሁ። እሺ ቻው። ተቀመጭ። የድርጅቱን ብርጭቆ አንድ ባንድ እያልሽ ሰባብረሽ ሰራሽው አይደል? ማርካን እኮ ናት። ባለፈው የተገዙትን እንዳለ ብርጭቆቹ። ዝም በይ ድንቢጥ። ድሜ ልክሽን ሰው ላይ ማላከክ ይደብርሽ እንዴ? አይደለም እኮ ቦስ፣ እኔ እኮ አይደለሁም። በሆነ ባልሆነው ስሟን እየጠራሽ የባሰ እንዳፈቅራት ያደረግሽኝ እኮ አንቺ ነሽ። ኧረ ቦስ ዝም በይ። አሁን እንደጀመርሽ ትጨርሺዋለሽ። አይ ግባ ግባ፣ ልክ ነህ ግባ። ዴሊቨሪው ጥሩ ቢሆንም ከጊዜ ጋር ግን እኩል መሄድ አልቻለም። ጊዜ ደግሞ ገንዘብ ነው። ገንዘብ 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 ገንዘብ። ግን ከገንዘብ ጤንነት አይበልጥም? ያስጠራው ከአንተ ጋር ለመከራከር አይደለም። ኦኬ፣ እንደዛ ካልሆነ በቃ ሌላ የምትነግረኝ ነገር ከሌለ ልሂድ። እሺ፣ አመሰግናለሁ።
ከፈለከኝ ግባ። እንካ መዳፌን አንብብልኛ። እዛ ሴቶቹን ሰብስበህ መዳፋቸው ውስጥ ታነባር እንደምትሉ ቸርነት ደስታ ተራዱት ከአህያ ጋር የዋለች ጊደር ፈስተምራ መጣች ይላል ያገሬ ሰው። ትሰማለህ? ከዚህ በኋላ ሰራተኞችንና ድርጅቴን እንድታምስ አልፈቅድልህም። እኔ ካንተ ባላቅም ግን በቃ ህይወትን ቀለል አድርገን ስናያት ነው ጥሩ። አትሳሳት። ህይወት ስታቀላት ታቀላለች፣ ስታከብዳት ደግሞ ታከብራለች። እስኪ ራስን ተመልከት። ለእኔ ስኬት የምለው ገንዘብ ሳይሆን ደስታ ነው። ደስታ? የትኛው ደስታ? የአባት ስም ነው ደስታ? ጤነኛ ስለሆንክ ደስተኛ የሆንክ መሰለህ አይደለም? ስማ፣ ደስተኛ ከሆንክ ስራውን ለቀህ መሄድ ትችላለህ። እኔ ስራ የምሰራው ከህሊና እስረኝነት ነፃ ለመውጣት ብዬ ነው እንጂ ለማንም ባለጠጋ ለማስወደድ አይደለም። በቃ ሌላ የምትናገረኝ ነገር ከሌለ ወደ ስራ ይመለስ። ይኸውልህ ይሄ የመጨረሻ ማስጠንቀቂያ ነው። አውቃለሁ። ማር ወይ ከቻሪ ጋር መች ነው የምትጋቡት? ነገ። በቃ ልጅ እባክሽ። እማዬ ሽማግሌ ሳይላክልሽ ጥሎሽ ሳይጣልሽ እንዲሁ ዝም ብለሽ አሳልፈሽ ልጅሽን ልትሰጪ ነው እንዴ? ለመሆኑ ምን አለ የደህና ቤተሰብ ልጅ ነው? ጤና አለሁ። አሁን ልተኛበት ተኝ። ግን አንቺ መች ነው የምታስተዋውቂኝ? ለራሱ እጅሽን ላንብብልሽ ምናምን እያለ ሲፈላሰፍብኝ ነው ያለው። እንዴ እጅ ማንበብ ይችላል እንዴ? በቃ ተኛ። ያዣት እኔ ይሄን አልቀበልም። ለኬት ታመጣለህ አንተ? ተቀበልን ትላለች። እኔ እኮ ደርሶኝ ያመጣሁት ወንድልሽ ነው። እኔ ከቦነስም ከምንም አገኘዋለሁ። ለአንቺ ያስፈልግሻል። ያዥ አንተም እኮ ያስፈልግሃል። እኔ ታዩ አገኛለሁ። ባይወለት የሆነ ነገር ግዢላትና እኔንም በዛው ታስተውቂኛለሽ። እሺ በቃ አብረን እንሄዳለን በኋላ። አይ በኋላ እንኳን ትንሽ ስራ ስላለችብኝ አትጠብቂ። እሺ ስሚ ማር፣ ምን ነው? አይ ምን ቸሪ ገርሞኝ። እንዴ ለምን? እንዳለ የሰራበትን ብር አምጥቶ ሰጠኝ። በጣም ጥሩ ሰው። እኔ ስለ ቤተል እንኳን እኮ አልነገርኩት። እህትሽ ምን ሆነች? አይ ኧረ ምንም አልሆነችም።
ትንሽ አሟት ነው። ትእዛዝ አንቺ ግን ቻሪ መች ነው የምታስተዋውቂ? አንቺ ልጅ ያለመደብሽን ሰው ብትወቅ እንደዚህ ያጓጓሽ። ቆይ እስኪ ልደውልለት። ስልኩን አያነሳም። አላየ ይሆናል። ከሰዓትም ስራ አልገባም። ታዲያ እዚህ ድረስ ማን ነው የሸኘሽ? አለቃዬ ነው። አለቃ? አለቃ ቤት ድረስ? እንደውም ስላንቺ ስላልነገርኩት በጣም ነው ያዘነብኝ። እንዴ ምን አግብቶት ነው ወይስ ነው ያቀላቸዋለሁ ነው? እኔ እንጃ የሆነ ደስ ያላለኝ ነገር አለ። መደወል ስላለበት ነው። አንቺ ግን ትወጂዋለሽ አይደል? 50-50 እሱ ግን በጣም ነው የሚወድሽ። ወይ አንቺ እሺ ይሁንልሽ። በምን አወቅሽ ደግሞ እንደሚወደኝ? ገምቼ ነው። ያው እሱ ግን በጣም ይወድሻል። አይን ደግሞ በምን አወቅሽ? የአንቺ ነገር አንተ የት ሄደህ ነው? ቦስ እያበደብህ። ኧረ በእናትሽ ተይው። ቢበዛ ምንድነው እንደ ድመት የሚያጋድም የሚለኝ ነው። የት አለች? ማርዬው ሸጋት ነው። ሰሞኑን ቢሮ ናት። ይኸውልህ ሰሞኑን ዙሩን አክረውታል። እንዴት ብራንች ምናምን ከፈታል? እና እኛ ማን ይነግረናል? ይሆናል እንግዲህ ብቻ በየቀኑ ቢሮ ይገናኛል። ማን ማርና? እሷ ናት ያወቀችበት። እባክሽ መሸኛኘትም ጀምረዋል። እና ታዲያ ወዳለው ነው ጠጋ እናቴ። እንግዲህ በቃ ምን ትእዛዝ ካለ ስጭኝ እስኪ። አየለም ምን ሆንኩኝ እንዴ? ስልክ ስደውልልህ አታነሳ። መልሰህ እንኳን አልደወልክልኝም። በዛ ላይ ስራ አገባ። በቃ ስላልተመቸኝ። በተደጋጋሚ ስራ በመቅረት ስራ እየተበደለ ነው ብሏል። ተይ እንጂ ለምን ታዲያ እኔን አባሮ ሌላ ሰው ቀጥሮ ስራውን አይቅሰው? ከአንተም ብሶ እንደዚህ ብለህ ነው የምትመልሰው? እሺ ምሳ አልጠብቅህ? አይ አትጠብቂ። ሚያባላሽ አታጭመጪም። ሴት አይደለሽ እንዴ?
ያ እሺ እንዴት ዋልሽ? ደህና ዋልሽ? አለኝ። ቸሪ ሳያስፈቅድ ማስረሸት ጀመረ አይደል? ኧረ ከቸሪ ጋር ነበርኩ። ታዲያ ከማን ጋር ነበርሽ? ካለቃዬ ጋር ነበርኩ። ሰላም ብሎሻል ነው። ቸሪስ? እኔ እንጃ አላውቅም። አንድ የማውቀው ነገር ቢኖር ልለማመጠው እንደማልችል ነው። እንዴ ይህንን ምን አመጣው? እባክሽ ተው በቃ። እንዴ ንገሪኝ እንጂ ምን ሆናችኋል? ቆይ ምንም ማለት ነው። እሺ አንቺ ካልሽ ቸሪ ያን ያህል እኮ መጨነቅ የለብህም። እንዴ ያስታውቅብኛል እንዴ? ቆይ እኔ ያህል አስቸጋሪ ሰው ነኝ እንዴ? አይ ምናልባት እሷ የተረዳችበት መንገድ ልክ ላይሆን ይችላል። ለነገሩን የሚያስረዳውበት መንገድ ልክ ላይሆን ይችላል። ደግሞ እኮ አለቃ ተብዬው ነው። መጀመሪያ ላይ ምን ፊት ሰጣው? የቸገረው መስሎኝ ነው። እሺ አሁን የሆነ መፍትሄ አምጪ በእናትሽ። እስቲ ምን ይላል? እስቲ ሂድና ይቅርታ ጠይቃት። እንዴ ምን አትፍጪ? ልቧን ማሸነፍ አትፈልግም? እሷ እኮ ጥሩ ሰው ናት። በል ካለቃ ጋር ደግሞ ተጎራብጣችኋል፣ ብትሄድ ይሻላል። ይኸውልሽ እኔ እጄ እንዳልሽኝ ይቅርታ ጠይቃታለሁ፣ ግን አልታረቀም የምትለኝ ከሆነ አንቺኑ ነው አንጠልጥዬ የምወስድሽ። በዛውም አስተዋውቃችኋለሁ። አውቃታለሁ እኮ ያው ማለት ሁሌ ስለሷ ትነግረኝ የለ? በቃ ቻው። አይደለም የምስራች ልነግርሽ ነው የመጣሁት። ስራ ላይ እኮ ነኝ አይታየም ወይስ አንተ ስራ ስለማሰራ ሰው ሁሉ እንዳንተ መስራት ይላል? አይደለም እንደዛ አይደለም ነው እንዳንተ በላይ ብንመተዳደር አለ። ምንድን ነው ያልሽው? ይሄ ምንድን ነው? ከእናንተ ነው የምትኖረው አይደል? ልጅ ማላስ ነሽ ልጅ እኔ ደግሞ እሺ አይደለም እንዴ? ልቀቅ። አንቺማ አዳምጪኝ እንጂ እንዴ! እኔም እንደተረዳሁሽ አንቺም ተረጅኝ እንጂ። ሁሉ ጊዜ ላስረዳሽ እሞክራለሁ፣ አንቺ ግን ጭራሽ አትረጅኝ። ሁሉም ሰው ከአንቺ አይነት ችግር አለበት። መርዳት ያልከው እንዴት አድርገን ይረዳኸኝ? እባክህ እንደዚህ አይነት ቃል አትናገሪ ማለት እረፊ። አንተ እንደ ሰው እግሬ ላይ ወድቄ እንድለምንህ ነው እንዴ? ማለት በኋላ የሚጸጽትሽን ነገር አትናገሪ። እረፊ። ማር ሌባ ማር ይኸውልሽ ማር ቆይ
ቆይ ይቅርታ ላስረዳሽ ማለት ሰውዬ ምን እያደረክ ነው? ይቅርታ ማ ተሰማለ ከዚህ በኋላ ስራ ላይ ምን እንዳመጣ አንቺ ይሄ መናጢ ከወጣ በኋላ አምሮበታል። አዎ አንቺ ለካስ ነው እንደዚህ ደሟን የመጠጠው። ይሄ ሌባ በናሽ በጣም እኮ ነው የምታሳዝነው። በጣም እንደዛ ቀበል ሴቶች ወይ አንቺ መቼ ነው ደግሞ ሰርግሽን የምንበላው? የምን ሰርግ ነው ደግሞ የምታወሪው? በጊዜ ጠቅለል ነው እናቴ እውነቷን ነው። ምን ይታወቃል ያ ሌባ አይነ ደረቅ መልሶ ልበድቅ ነው እናት እና ቆይ እንዴት አወቅ ሰባት ቁጥር ነው? እህቴ እንዴት እንዳወቅ ግራ ገብቶ ስጨቀጭቀኝ ነበር። ምንድነው ሳሊ ነገር ነው እንዴ? ደግሞ ይሄ አብስትራክት እና ምትል ደሞዝም የሚታሰብልህ በሰባት ይኸውልህ ቸርነት የሌሎችን ደሞዝ የሚከፈለው በሰባት አንድ ላይ ይከፈል።
በጣም ነው ያማረብህ። ሙሽራ መስለሃል። ታዲያ ሙሽራ እኮ ነኝ። በዛው ላይ ሽማግሌ ልልክ አይደል? እኔ የምለው ቆየትሽ ግን ያለው ወትሯ ምን ታይቷት ነው ካልመጣ ብላ ድርቅ ያለችው? እኔ እንጃ፣ ግራ ገብቶኛል። ይዘሽው ካልመጣሽ ቤት እንዳትመጪ ብላኛለች። አሜን። ይገርም። እንዲህ ተወዳጅና ተናፋቂ መሆኔን አላውቅም ነበር። ማንኛውም እንሄዳለን። በጣም ተጨናነክ። ገና እኮ 19 ዓመቷ ነው። ለመገምገምና አስተያየት ለመስጠት እኮ ደርሳለች። በቃ ከጨረስክ እንሂድ። እሺ ምን ይችላል ማለት እኮ በደንብ ገብቶሻል አይደል? አደራ ታዲያ ሴክሲና ቢሊን በደንብ መጠበቅ አለብሽ። ሴክሲ ትእዛዝ ተቀበልሽ? አዎ ተቀብያለሁ። ዴሊቨሪ መጣ? አልመጣም። እሱ ትእዛዝ ይቀበል። ጥሩ እሺ፣ በቃ የሚያስፈልግ ነገር ካለ በጊዜ ይደረግሽ። በቃ አልቆይም፣ አደራችሁ። እሺ ማለት በቃ ግሩ። እንደገለጽኩልሽ ኪሩቤል ውብሸት የተባለው ተጠርጣሪ የዲአሶሲየቲቭ አይዴንቲካል ዲስኦርደር አለበት። ምን ማለት ነው? አልገባኝም። ይህ ማለት ዲአይዲ ብዙ ጊዜ ሰዎች ሁለት ማንነቶች አሏቸው። ከነዛ ማንነቶች አንደኛው መልካም ሆኖ እናንተ አጠገብ ጥሩ ሰው ምናምን ሊሆን ይችላል። ነገር ግን በተዘዋዋሪ ሌላ ቦታ ሲሄድ ያለው ሁለተኛው ማንነቱ ሴቶችን የመድፈር አይነት ባህሪ ሊያሳይ ይችላል እና ይህም ሊሆን የቻለው እናቱ በልጅነቱ በ7 ወንዶች ስትደፈር አይቷል እና ይህንንም በጆሮ ሰምቷል። ይህንንም ሲቃ ለመበቀል 7 ሴቶች መድፈር ይፈልጋል። ከእነርሱ መሃል 3ኛው ያንቺ እህት ነበረች። ቀሪዎቹን 4ቱን ለማትረፍ ችለናል። ሌላው ደግሞ በአንጻሩ ቸርነት ደስታ የተባለው ግለሰብ በስርቆት ወንጀል ተጠርጥሮ ከ5 ወር እስከ 6 ዓመት ሊያስቀጣ የሚችል ፍርድ ይጠብቀዋል ማለት ነው። እኔንም ለመረዳት ሞክሪ እንጂ እንዴ! ቸርነት ማርካንን እጅግ በጣም ይወዳታል። ደግሞ በጣም ቸር ሰው ነው። እንድበረታና ከህመሜ እንድድን አግዞኛል። ያንንም ህልሜን የሰበረ የመሰለውን ሰው አድኖ ያዘውና ለፍርድ አቀረበው። ለእኔና ለሚወዳት ማር ብሎ ራሱን መስዋዕት አደረገ። ላንዱ ቅጣት በበደል ልትሽሪ የውስጥን ስብራት ተስፋን ልትመልሺ ባንዱ ተስፋ ማጣት ባንቺ ተመስላ እውነት ልትገለጥ ያረፈደው ፍርዷን ጠበቃ ልትሰጥ መቼ ሆነና የታሰበው እድል አመጣ አጋጣሚው ፊቱ አበባ ስለት ከኋላው መስሎ ዋዳኝ ሰው ለሚገርለው በልቡ ሲነድ የበቀል እሳት በሌላው ሲቃ እንዲበርድለት በራሱ ጊዜ ሀቅ ሲገለጥ ከፍርዱ ዱላ ማንም አያመልጥ። 7 ላንዱ ዕድል ላንዱ ቅጣት በበደል ልትሽሪ የውስጥን ስብራት ተስፋን ልትመልሺ
ባንዱ ተስፋ ማጣት ባንቺ ተመስላ እውነት ልትገለጥ ያረፈደው ፍርዷን ጠብቃ ልትሰጥ መቼ ሆነና የታሰበው እድል አመጣ አጋጣሚው ፊቱ አበባ ስለት ከኋላው መስሎ ዋዳኝ ሰው ለሚገድለው በልቡ ሲነድ የበቀል እሳት በሌላው ሲቃ እንዲበርድለት በራሱ ጊዜ ሐቅ ሲገለጥ ከፍርዱ ዱላ ማንም አያመልጥ። ሰባት ሰባት ላንዱ ድል ላንዱ ቅጣት 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 በበደል ልትሽሪ የውስጥን ስብራት ተስፋን ልትመልሺ ባንዱ ተስፋ ማጣት ባንቺ ተመስላ እውነት ልትገለጥ ያረፈደው ፍርዷን ጠብቃ ልትሰጥ መቼ ሆነና የታሰበው እድል አመጣ አጋጣሚው ፊቱ አበባ ስለት ከኋላው መስሎ ዋዳኝ ሰው ለሚገድለው በልቡ ሲነድ የበቀል እሳት በሌላው ሲቃ እንዲበርድለት በራሱ ጊዜ ሐቅ ሲገለጥ ከፍርዱ ዱላ ማንም አያመልጥ። ሰባት ሰባት ላንዱ ድል ላንዱ ቅጣት ሰባት ሰባት ላንዱ ድል ላንዱ ቅጣት